ለመሆኑ የአንድን ሰው ሙሉ ሕይወት በወረቀት ላይ ማስፈር ይቻላል? እውነት ለመናገር ይሄ በጣም ከባድ ጥያቄ ነው። ምክንያቱም ስለ እውነተኛ ሰዎች እውነተኛ ታሪኮችን መተረክ ቀላል ነገር አይደለም፣ በራሱ ትልቅ ጥበብ ነው። እንግዲህ የዛሬው ገለጻችንም የሚጠይቀው ይሄን ነው። እንዴት ነው የአንድን ሰው ሕይወት በትክክል መያዝ የሚቻለው? አስቡት እስኪ የአንድን ሰው የሕይወት ውጣ ውረድ፣ ድሉን፣ ሽንፈቱን፣ ማንነቱን፣ ባህሪውን፣ ይህን ሁሉ ነገር በቃላት ብቻ እንዴት ነው መግለጽ የሚቻለው? እውነትስ አንድን ሰው በእውነት ገለጽኩት ለማለት ምን ማለት ነው? በዚህ ውስብስብ ጉዞ ላይ ብቻችንን አንሆንም። ናይጀል ሃሚልተን በጻፉት የሕይወት ታሪክ እንዴት ይሰራል በሚለው መጽሐፋቸው እንደ መመሪያ እንጠቀምበታለን። እርሳቸውን ተከትለን የሕይወት ታሪክን የመጻፍ ጥበብን ደረጃ በደረጃ አብረን እንፈትሻለን። እሺ፣ ወደ መጀመሪያው ክፍላችን ስንገባ የምናገኘው የሕይወት ታሪክ አጻፋፍን ከመሠረቱ ስለለወጠው አንድ አብዮታዊ ሰው ነው። ይሄ ሰው የታሪክ አጻፋፍን መንገድ ሙሉ ለሙሉ ነው የቀየረው። ይህ ሰው ዶክተር ሳሙኤል ጆንሰን ይባላል። ብዙዎች የዘመናዊ የሕይወት ታሪክ አባት ነው ይሉታል። እና ምን አለመሰላችሁ፣ የአንድን ሰው እውነተኛ ማንነት ማወቅ ከፈለጋችሁ ትልቅ ንግግሮቹን ወይም ይፋዊ ታሪኮቹን አትመልከቱ፣ ይልቁንስ ከአገልጋዮቹ ጋር ትንሽ አውሩ ይላል። ለምን? ምክንያቱም እውነተኛ ማንነት የሚወጣው በሕዝብ ፊት በሚደረግ ትወና ሳይሆን በግል ሕይወት ውስጥ ነው ብሎ ነው የሚያምነው። እዩት እስኪ ልዩነቱን። ግልጽ ነው። በአንድ በኩል ለሕዝብ የሚታየው ሕይወት አለ፣ ስኬቶች፣ ንግግሮች፣ ጦርነቶች፣ በቃ ይፋዊ መዝገቡ። በሌላ በኩል ደግሞ ግላዊ ሕይወት አለ። እዛ ውስጥ ፍላጎቶች፣ ስህተቶች፣ የዕለት ተዕለት ውጣ ውረዶች፣ በቃ ሰብአዊነቱ እዛ ነው ያለው። ጆንሰን የጠየቀው ይህንን ነው። ከዚህ ሁሉ ትልቅ ስኬቱ ጀርባ ያለውን እውነተኛውን ሰው ፈልጉት ነው ያለው። እናም ባለፉት 250 ዓመታት የሕይወት ታሪክ አጻጻፍ አስቡት እንዴት እንደተቀየረ። መጀመሪያ ላይ የዶክተር ጆንሰን አብዮት መጣ። ትኩረቱ ወደ ግል ሕይወት ዞረ። ከዛ የቪክቶሪያ ዘመን መጣ። በጣም መደበኛና ለሕዝብ ሰዎች ክብር የሚሰጥ አይነት ሆነ። ከዛ ፍሮይድ መጣና የሥነ ልቦናውን በር ከፈተው። አሁን ደግሞ ከሁለተኛው ዓለም ጦርነት በኋላ የግለሰቡ ታሪክ ራሱ ፖለቲካዊ ሆነ። በቃ ከቃላት የጀግና ታሪክነት ወጥቶ የሰውን ልጅ ውስብስብ ስነ ልቦና የሚመረመር ትልቅ ጥበብ ሆኗል። እሺ ጥሩ፣ ግን አንድ ጥያቄ አለ። አንድ ሰው ለምን ብሎ ነው የሌላን ሰው ሕይወት ለመጻፍ የሚነሳሳው? ይህን ሁሉ ከባድ ኃላፊነት ለመሸከም የሚያነሳሳው ነገር ምንድን ነው? እንግዲህ ማንኛውም የሕይወት ታሪክ ጸሐፊ ራሱን መጠየቅ ያለበት ሁለት መሠረታዊ ጥያቄዎች አሉ። አንደኛ፣ ለምን ይህን ሰው መረጥኩኝ? ሁለተኛ፣ ለምን እኔ ነኝ ይህን ታሪክ መተረክ ያለብኝ? እነዚህ ሁለት ጥያቄዎች የሁሉም ነገር መነሻ ናቸው። ምክንያቶቹ በጣም ተለያዩ ሊሆኑ ይችላሉ። ለምሳሌ ሮበርት ካሮ የፕሬዝዳንት ጆንሰንን ታሪክ ሲጽፍ የሥልጣንን ባህሪ ለመረዳት ካለው ጉጉት ነበር። ናይጀል ሃሚልተን ደግሞ ስለ ፊልድ ማርሻል ሞንትጎመሪ ሲጽፍ በጣም ጥልቅ የሆነ የግል ትስስር ስለነበረው ነው። አንዳንዴ ደግሞ አንድ ርዕሰ ጉዳይ የማይቻል ሆኖ ሲገኝ ጸሐፊው ሊተወው ይችላል። ልክ ዴቪድ ማኩሎው የፒካሶን ታሪክ እንደተወው ማለት ነው። ስለዚህ ተነሳሽነቱ የአእምሮ ፍላጎትም የልብ ጉዳይም ሊሆን ይችላል። ግን በጣም ምርጥ ሐሳብ ቢኖረትም ይህ ብቻውን በቂ አይደለም። ለምን? ምክንያቱም የሕይወት ታሪክ መጻፍ በጣም አደገኛ ጉዞ ሊሆን ይችላል። ብዙ አደጎችና የመውደቅ ዕድሎች ያሉበት ነው። እውነትን መናገር ሁሌም ዋጋ ያስከፍላል። ይኸው ሰር ዋልተር ራሊ ምን አለ? በዘመናዊ ታሪክ ውስጥ እውነትን በጣም ተጠግቶ የሚከተል ጥርሱን ሊያስወልቀው ይችላል። እና የሚገርመው የራሱ ዕጣ ፈንታ ከዚህም የከፋ ነበር። በ1618 አንገቱ ተቀልቷል። እሺ፣ ዛሬ ላይ አንገት መቀላት ላይኖር ይችላል፣ ግን አደጋዎቹ አሁንም አሉ። በሕግ ክስ መልክ ይመጣሉ። በሥነ ምግባር ውዝግቦች፣ በቤተሰብ ቁጣ መልክ ይመጣሉ። ለምሳሌ የጄዲ ሳሊንጀርን ታሪክ የጻፈው ኢያን ሃሚልተን ደብዳቤዎቹን እንዳይጠቀሙበት ተከሶ ሕትመቱ ቆሟል። ስለዚህ አዎ፣ ስጋቱ አሁንም በጣም ከፍተኛ ነው። እስካሁን ስለ ጸሐፊውና ስለ ርዕሰ ጉዳዩ አውርተናል። ግን በዚህ ታሪክ ውስጥ ሌላ ወሳኝ የማይታይ አጋር አለ። ይህ ሦስተኛው አካል ታዳሚው ወይም አንባቢው ነው። ይህ ማለት ምን ማለት ነው? እያንዳንዱ ጸሐፊ ከአንባቢው ጋር ያልተጻፈ ውል አለው፣ ቃል ኪዳን ነው። ይሄ ቃል ኪዳን ደግሞ በእምነት ላይ ነው የተገነባው። ጸሐፊው እውነትን እንደሚናገር አንባቢው ያምናል፣ እና ይሄ እምነት ፍጽሞ ሊጣስ አይገባውም። ግን
ይሄ ቃል ኪዳን ሲታሰስ አንድ ጸሐፊ የራሱን የፈጠራ ፍላጎት ከአንባቢው እምነት በላይ ሲያስቀድም ምን ሊፈጠር ይችላል? ውጤቱ በጣም አስከፊ ሊሆን ይችላል። እስኪ አንድ የሚያስጠነቅቅ ታሪክ እኒህ። የኤድመንድ ሞሪስ ጉዳይ ለዚህ ጥልቁ ምሳሌ ነው። ሞሪስ የፕሬዝደንት ሮናልድ ሬገንን ይፋዊ የሕይወት ታሪክ እንዲጽፍ ታይቶ የማይታወቅ መረጃ የማግኘት ዕድል ተሰጥቶት ነበር። ችግሩ ግን ሬገንን ለመረዳት አስቸጋሪ ሆኖ አገኘው እና ምን መፍትሄ አመጣ መሰላችሁ? የራሱን ምናባዊ ገጸ ባህሪ ፈጥሮ ወደ ትረካ ውስጥ አስገባው። ውጤቱ አንባቢዎች እንደተከዱ ተሰማቸው። መጽሐፉ የደች ውድቀት በመባል በሰፊው ተወገዘ። ያንን ቃል ኪዳን በማፍረሱ በታሪክ ውስጥ እንደ ትልቅ ስህተት ተመዘግቧል። እሺ፣ ታዲያ የሕይወት ታሪክን ከልብ ወለድ የሚለየው መሠረታዊ ነገር ምንድን ነው? መልሱ በጣም ቀላልና ግልጽ ነው። ምርምር፣ ጥልቅ ምርምር። እና ይሄ ምርምር በሶስት ዋና ዋና ምሰሶች ላይ ነው የቆመው። አንደኛ የታተሙ ምንጮች ናቸው። በቃ ከዚህ በፊት የታወቁ ለሕዝብ የቀረቡ መረጃዎች። ሁለተኛ ማህደሮች ናቸው። ያልታተሙ ደብዳቤዎች፣ ማስታወሻ ደብተሮች፣ ምስጢራዊ ሰነዶች፣ እነዚህ ሁሉ። ሶስተኛውና ወሳኙ ደግሞ የቃል ታሪክ ነው። ከነበሩ ሰዎች ጋር የሚደረጉ ቃለ መጠይቆች ማለት ነው። እነዚህ ሶስቱ መሠረቶች ከሌሉ ታሪኩ በቀላሉ ይፈርሳል። ግን እዚህ ላይ አንድ የሚገርም ነገር አለ። አንዳንድ ጊዜ ትልቁ ግኝት የሚገኘው ከነዛ አቦራማ ማህደሮች ውስጥ አይደለም። አንዳንድ ጊዜ የቃል ታሪክ የሰዎች ትዝታ፣ ያልተጠበቀ ውድ ሀብት ሊገልጥ ይችላል። ናይጀል ሃሚልተን ራሱ ያጋጠመው ነገር ለዚህ ፍቱን ምሳሌ ነው። በአንድ ቃለ መጠይቅ ወቅት አንዲት ሴት ምን ትለዋለች? 1 ደቂቃ ሰገነቱን ስፈትሽ ሞንቲ ለእናቴ የጻፋቸውን 200 ደብዳቤዎች አገኘው አለችው። አስቡት፣ ይቺ አንድ አረፍተ ነገር የታሪኩን አቅጣጫ ሙሉ በሙሉ የቀየረች በዋጋ የማይተመን ውድ ሀብት ነበረች። ስለዚህ ነጥቡ ይሄ ነው። የሕይወት ታሪክ ማለት የእውነታዎች ስብስብ ብቻ አይደለም። እውነታዎች ልክ እንደ ቁርጥራጭ ጡቦች ናቸው። የጸሐፊው ትክክለኛ ሥራ የሚጀምረው እነዚህን ጡቦች አንድ ላይ አገጣጥሞ ትርጉም ያለውና እውነተኛ ምስል ሲፈጥር ነው። ቶማስ ካርላይል በጣም በሚያምር አገላለጽ አስቀምጦታል። የጸሐፊው ተግባር ምንድን ነው አለ? የአንድን ሰው ምድራዊ ጉዞ ምስል መሳል ነው። በቃ እውነቶችን ከመዘርዘር የዘለለ በጣም ጥልቅ ጥበብ ነው። እንግዲህ ይህን ጥያቄ ይዘን እናስላስለስ። ሕይወት ከእውነታዎች ስብስብ በላይ ከሆነ እና እውነታዎች ብቻውን ታሪክን የማይሰሩ ከሆነ ለመሆኑ አንድን ታሪክ እውነተኛ የሚያደርገው ምንድን ነው?